የምናደርጋቸው ዚያራዎች አሉ። እነዚያን በተመለከተ የተወሰኑትን ላሳያችሁ ሞክሬያለሁ። ከዚህ በፊትም አሁን ለታም ልክ ትናንት አልነበርኩም የነበረውን ነገር ባጭሩ መንገራችሁ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በአስተምሮ ጊዜያቶቻቸው ላይ ነቢይ ከመሆናቸው ዘመን በፊት ጀምሮ የነቢይነት ዘመናቸው እስኪያልቅ ድረስ ያ ማለት ከ40 ዓመታቸው እስከ 63 ዓመታቸው ድረስ የ23 ዓመት የነቢይነት አገልግሎት ነበራቸው። እንዲሁም ከዚያም በፊት ነቢይ ከመሆናቸው በፊት ቀድሞ የነበሩበትን ስፍራ ሁሉ የምናይ ይሆናል ማለት ነው በዚህ በዑምራ ጉዟችን። ስለዚህ ያ ነገር በልባችን ውስጥ የሚፈጥረው ትልቅ የሆነ ተጽዕኖ ነገር አለ። የምንወዳቸው፣ የምናከብራቸው፣ የምንከተላቸው ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ዲን ለህዝብ ለትውልድ ለማስተላለፍ ሲሉ የከፈሉባቸውን መስዋዕቶች እንዲሁም ቦታዎቻቸውን የረገጧቸውን ቦታዎች ሄደን በማየት ልባችን ውስጥ የሚፈጥረው ነገር ይኖራል። ካየናቸው መካከል ጋር ሰውር የመጀመሪያው ጋር ሰውር እንዳያቸውት ቪዲዮ ሰርቼላቸዋለሁ። ጋር ሰውር የሰውር ዋሻ በዚያ ላይ ምን ይገኛል? ያ የት ይገኛል ከተባለ ጀበሉ ሰውር የሰውር ተራራ ተብሎ ይጠራል። ከዚህ ከመካ አቅራቢያ እዚሁ ላይ መካ ውስጥ ይገኛል፣ ከካዕባ አቅራቢያ ላይ። በዚህ ዋሻ ውስጥ ነቢይ ሰለላሁ ዐለይሂ ወሰለም ምን አሳልፈዋል ከተባለ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩበት ጊዜ የመካ ከሃዲያኖች ሹማምንቶችና ንጉሶች አታስተምርም ብለው ብዙ መስዋዕት አስከፍሏቸዋል። እርሳቸውን ለመጨረሻ ጊዜ ለማስገደል ወሰኑ። በቃ እንግደለው ሙሐመድ ተባለ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ሂጅራ ውጡ ብለው አዘዟቸው። ወደ መዲና ወጡ። ሁሉም ከወጡ በኋላ እርሳቸውና አቡበክር ሲዲቅ ረዲየላሁ ዐንሁ በጣም የሚወዱት የሚያከብሩት ጓደኛቸው እኔ እናንተ ነገ እንወጣለን ህዝቡን ከላክር በኋላ አሉት። ተስማሙ። ከዚያም በኋላ እንዳለ ህዝብ ወጣ። በዚያን ጊዜ ተደብቃችሁ በምሽት ውጡ ነው ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም የመካ ንጉሶችና ሹማምንቶች ይህን ከሰሙ አደጋ ሊያደርሱባቸው ስለሚችሉ። ዑመር ረዲየላሁ ዐንሁ ግን ማነው እኔን የሚነካኝ በገሃድ እወጣለሁ ብሎ በሱ በገሃድ ነው እኔ ልወጣ ነው የመካ ሹማምንቶችና ንጉሶች ወንድ ሆነ ይከተለኛላቸው በቀን ማለት ነው። በጣም ጀግና ነበር እና ማንም ሊደፍረው አልቻለም፣ ማንም ሊከተለው አልቻለም። በቃ እሱንና አንዳንድ ሰዎች ተከትለውት ወጡ። እኔን የተከተለኝንም አንድ ሰው የምትነኩ ከሆነ እኔ ያለሁላችሁ አላቸው። ዑመርን ማንም ሊዳፈረው የሚችል የለም ነበር። ወጣ እሱ። ሁላቸውም ሄዱ እና ነቢያችን ሰለላሁ ዐለይሂ ወሰለም ቀሩ። አቡበክር ሲዲቅ ረዲየላሁ ዐንሁ ቀሩ። እንዲሁም የአቡበክር ሲዲቅ ረዲየላሁ ዐንሁ አገልጋይ እነዚህ ቀሩ።